ሰላም ቤተሰቦች፣ ዛሬ የስኬት ሚስጥር የሆኑ በሳይንሱም በመንፈሳዊም የተደገፉ 100% የሚሰሩ 9 አንኳር ነጥቦችን እናነሳለን። ተከታተሉ። ስለ ስኬት ስናወራ መጀመሪያ ስኬትን በደንብ መግለጽ ይኖርብናል። ስኬት በእርግጥ አንጻራዊ ነው ማለት እንደ ረጅም ጊዜ እና አጭር ጊዜ እንደምናቅዳቸው እቅዶች ያንን እቅዶቻችንን ከግብ ስናደርስ ስኬታማ ሆነናል ብለን የምናምንባቸው ስኬትን የምንገልጽባቸው መንገዶች አሉ። አንዳንዴ ደግሞ ለሆነ ስፔሲፊክ የሆነ ሞሮፍ ገንዘብ ላይ ብዙ ጊዜ ሰው ስኬታማ ነው ብለን አብዛኞቻችን የምናምነው ሰው በገንዘብ ፋይናንሻል ፍሪደም ሲያገኝ ገንዘብን በነፃነት መጠቀም ሲችል ስኬታማ ነው ብለን እናምናለን። እኔ ግን እሱን አይነቱን ስኬት ለማውራት አይደለም የመጣሁት። ምክንያቱም በገንዘብ ብቻ ስኬታማ መሆን ሙሉ በሙሉ ስኬታማ ነው ለማለት አያስደፍርም። ምክንያቱም ያ ገንዘብ የመጣበት መንገድ ሌላ አድቨርስ ውጤት ይዞ የሚመጣ ከሆነ ከጀርባ አብሮ የሚያሳዝነው የሚያጸጽተው የገንዘብ ስኬቱን ኢንጆይ እንዳያደርገው እንዳይረካ እረፍት የማይሰጠው ከሆነ ሰክሰስ አይደለም። ያረዳድ በመንፈሳዊ በገንዘብም በግንኙነትም በሶስቱ ዘርፍ በተለይ የተሟላ ካልሆነ ስኬት ነው ለማለት አይደፈርም። አንዱን ጥሎ አንዱን አንጠልጥሎ የሚሄድ ጉዞ ምንም ቢሆን በቃ ደስታውን ሙሉ አያደርገውም። ደስታ ደግሞ ሙሉ ካልሆነ ዞሮ ዞሮ ገንዘብን ብናገኝ የሆነ ግንኙነት ውስጥም ብንገባ ትዳር ብንመሰረት ቤተሰባችን ቢሟላ መንፈሳዊ ህይወታችን ቢጠነክር ሰላም፣ እርካታ፣ ደስታ የማይሰጠን ከሆነ ስኬት አይደለም ማለት ነው። ስኬት ዞሮ ዞሮ ለዚሁ ስለሆነ ማለት ነው። ስለዚህ እነዚህ ነገሮችን ያልተሟሉበት ስኬት አይደለም በእኔ እይታ ማለት ነው። ስለዚህ እኔ አሁን ላወራላችሁ ላነሳቸው የፈለግኩት እነዚህ 9 ነጥቦች ከገንዘብ አንጻር፣ ከፋይናንሻል ፍሪደም አንጻር፣ ከመንፈሳዊ ህይወት አንጻር፣ ያ ከቤተሰብ ግንኙነት አንጻር፣ ከሌሎችም ግን ከጓደኝነት፣ ከፍሬንድሺፕ፣ ከስራ ግንኙነት፣ ከአጠቃላይ ከግንኙነቶቻችን ሁሉ አንጻር ሰክሰስፉል በሁሉም መልኩ በተሟላ መልኩ ሙሉ የሆነ ስኬትን እንጨብጥባቸዋለን ብዬ የተረዳሁባቸው በመቶ የሚሰሩ ነጥቦች ናቸው። እነዛ ነጥቦች ምናውቃቸው የኤክስፒሪየንስ የምናረጋቸው አንዳንዴ የምንደክምባቸው ግን ሪል ምን ማለት እንደሆኑ በህይወታችን ላይ ያልተረዳናቸው ግን ስንማራቸው የመጡት በመንፈሳዊ ትምህርት የመንፈስ ፍሬዎች እየተባልን የተማርናቸው እነሱ እነማን ናቸው ብትሉኝ፣ አንደኛ ፍቅር፣ ሁለተኛ ሰላም፣ ሶስተኛ ደስታ፣ አራተኛ ቸርነት፣ አምስተኛ በጎነት፣ ስድስተኛ እምነት፣ ሰባተኛ የዋህነት፣ ስምንተኛ ትዕግስተኝነት፣ ዘጠነኛ ራስን መግዛት። እነዚህ 9 የመንፈስ ፍሬዎች በመንፈሳዊ በዓለማዊው ስኬታማ የሚያደርጉን የስኬት ሚስጥሮች ናቸው ማለት ነው። አይ ነው ብዙዎቻችን ይህንን ስንማር ኖረናል። እኛ ግን ከነሱ በተቃራኒ ራስ ወዳድነት፣ ጥሎ ማለፍ፣ ስግብግብነት፣ ብልጣብልጥነት ተቃራኒ የሆኑ ባህሪያቶችን የኤክሰርሳይዝ እያደረግን ብዙ ቦታ ስንባክን ነው የምንኖረው። በእርግጠኝነት ነው የምለው ይሄንን፣ ምክንያቱም ውጤቱ ይናገራል። የምንኖረው እቺ ምድር ላይ አብዛኛው የኛ ሀገር ብቻ ሳይሆን በዓለም ዙሪያ ጦርነቱ ምንም የሚያሳየን ይህንን ነው። በሳይንስ በጣም እየተነገረ ያለው ስለ ፖዘቲቭ ኢነርጂ። እነዚህ ፖዘቲቭ ኢነርጂ የተባሉ ደግነት፣ ፍቅር፣ የዋህነት፣ በጎነት፣ ቸርነት፣ ታጋሽነት፣
ራሳቸው የመንፈስ ፍሬዎች ናቸው። ሳይንሱ የሚለው ምንድን ነው? ፖዘቲቭ ሁሉም ነገር ምድር ላይ ያለው በአጠቃላይ እኛን ጨምሮ ቁሱም ሁሉም ነገር ኢነርጂ ነው። ስለማናያቸው ነው እንጂ ሁሉም ነገር አጠገባችን ናቸው ያሉት እና እነዛ ኢነርጂዎች ደግሞ ፖዘቲቭ ኢነርጂን ይስባል። ፖዘቲቭ ነገርን ይስባል። ኔጌቲቭ ኢነርጂ ደግሞ ኔጌቲቭ ኢነርጂ ይስባል። ስለዚህ እኛ በውስጣችን የምናውጠነጥናቸው ነገሮች ሁሉ ፍሪኩዌንሲ ናቸው። ፍሪኩዌንሲያችን ደግሞ ፍቅር ከሆነ ፍቅርን እንስባለን። ሰላም ከሆነ ሰላምን እንስባለን። ስኬት ከሆነ ስኬትን እንስባለን። ስለዚህ ኢነርጂያችንን ከፍ የሚያደርጉ ናቸው። ፖዚቲቭ ኢነርጂዎች ያለንን አቅም ኢነርጂ የመፍጠር አቅም፣ የማሰብ አቅም፣ ጥሩ ነገሮችን የማከናወን አቅም ኢነርጂያችንን በአጠቃላይ ቡስት ያደርጉታል። ስለዚህ ቡስት ስለሚያደርጉት የምናስባቸው፣ የምናውጠነጥናቸው፣ የምናደርጋቸው ፖዘቲቭ ነገሮች ሁሉ መልካም እና ፖዘቲቭ የሆኑ ነገሮችን ወደ ራሳችን እንድናቀርብና ለስኬታችን የቀረብን እንድንሆን ያደርጉናል። ኔጌቲቭ ኢነርጂ ደግሞ ኢነርጂ ማለት ቂም፣ ጥላቻ፣ በቀል፣ ስግብግብነት፣ ሰልፊሽነት፣ ራስ ወዳድነት ዩሲ ምን ያህል ተቃራኒ እንደሆኑ እነሱ ደግሞ እኛን ጭራሽ የኢነርጂያችንን ወደ ታች ወደ ቁልቁል ይሰዱታል። ኔጌቲቭ ነገር እንድንስብ በህይወታችንም እኛ በውስጣችን የምናውጠነጥናቸው ኔጌቲቭ ነገሮች ከአየሩም ላይ ኔጌቲቭ ነገሮችን እንድንስብና ውድቀታችንን እንድናፋጠን ያደርጋሉ ብሎናል ሳይንስ። ያ ማለት እንግዲህ ግልጽ ነው። የመንፈስ ፍሬዎቹም እንግዲህ በመንፈሳዊነት የተማርናቸው እስካሁን ሳንተገብራቸው ወደኋላ ያስቀሩናል፣ ኋላ ቀር ያደርጉናል ያልናቸው የመንፈስ ፍሬዎቻችን ዛሬ ግን በሳይንስም ተደግፈው ፖዘቲቭ ኢነርጂ ተብለው የእድገታችን፣ የስኬታችን፣ የትልቅ የመሆኛችን ዋና ነጥብ መሆናቸውን በግልጽ እያስረዳን ነው ማለት ነው። ስለዚህ ፍየል ወዲህ ቅዝምዝም ወዲያ እኛ ስኬትን የምንፈልገው ሌላ ቦታ የምንፈልገው የሆነ ሰው መጥቶ ሚስጥሩን እንዲነግረን፣ ግን እሱ በግልጽ ቁጭ ብሎ እኛው ራሳችን የምናመጣውና እኛው ራሳችን የምናረቀው መሆኑ ሚዲያ ላይ የሰማሁት ምን አለ፣ እግዚአብሔር ሁሉንም ነገር በጣም አቅልሎ አከበደብን አለ። በጣም የሚገርመው ስለቀለለ ከበደን፣ ስላሮጥን ቀላል ሆኖ በቀላሉ የምናገኘው መሆኑን ማመን ስለማንችል ሩቅ ቦታ ስንፈልግ ስንቆፍር ስንማስን እንገኛለን። ግን ሁሉም ነገር ያለው የስኬቱ ሚስጥር ያለው ሁሉ በእጃችን በራሳችን እጅ፣ የትም ቦታ መሄድ ሳይጠበቅብን፣ የትም መልፋት ሳይጠበቅብን፣ የትም ማንኳኳት ሳይጠበቅብን እራሳችንን በመስራት ፍቅር በማነጽ በደስተኛ በመሆን ሰላማዊ በመሆን ታጋሽ በመሆን በጎ በመሆን ደግ በመሆን ቸር በመሆን አይገርምም? አማኝ እግዚአብሔርን አማኝ በመሆን እና ራሳችንን በመግዛት ስኬትን የሰማዩንም የምድሩንም ስኬት በህይወታችን ላይ እናመጣለን ማለት ነው። ምክንያቱም ኖት ኦንሊ መጽሐፍ ቅዱስ ብቻ አይደለም ያለ፣ ከመጽሐፍ ቅዱስ በላይ መቼም ትልቅ መጽሐፍ የለም። ኦፍኮርስ ግን አሁን ድክመታችን ምንድን ነው? እኛ ምድራዊ ሰዎች ነን፣ ምድራዊ ነን፣ ደካማ ነን እና አንችልም የምንለው ነገር አለ። ግንስ የሆነ የስኬት ነው የገንዘብ ነው የሆነ ነገር ለማግኘት ነው ስንባል ግን የማንቆፍረው ጉድጓድ፣ የማንሄድበት መንገድ፣ የማንሄደው ርቀት የለም። እንደ የሰው ልጅ ስኬታማ ለመሆን ገንዘብ ለማግኘት እኮ ሰው እስከ መግደል የሚጨክን ነው አይደል? ሰው እስከ መግደል ይጨክናል። ሌላ ሃይማኖቱን እስከ መካድ ይደርሳል። ግን የዛን ያህል ውሳኔ የምንወስን ሰዎች ያ ሁሉ ለገንዘብ ነው አይደል? እሱን ገንዘብ እሱን ራሱን የትም ሳንሄድ ተባርኮ ተቀድሶ ለመልካም ስራ ላይ የሚውል ብዙ በጎ ስራዎችን የሚሰራ ሆኖ ይመጣል። በምን? እነዚህን የመንፈስ ፍሬዎች ፕራክቲስ በማድረግ ቀላል ነው። ለምን መሰላቸው? አሁን ይሄ ራሱ እነዚህ ነገሮች ፕራክቲስ ስናደርግ የሚወስዱት አቅጣጫ ወደዛ ነው። ኢቨን ተው
እኛ በጣም የሚገርም አቅም የተሰጠን ሰዎች ሰው ሆነን ስንፈጠር ብዙ 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 ያልተነኩ በጣም ብዙ አቅሞችን ሰጥቶናል በውስጣችን አይደል? ስለዚህ ማለት ነው በመልካምነት በቅንነት የራሳችንን መንገድ ብቻ እያየን ሳንሰስት ለሌሎችም እየሆነን በቃ በፍቅር ስንጓዝ አቅማችንን ሁሉ የትም ሳንሄድ የተሰጠንን የተፈጥሯችንን አቅም ሁሉ ለመጠቀም እድል ይኖረናል። ምክንያቱም አእምሯችንም ክፍት ይሆናል። በቃ መስራት ይችላል። እንዲሰራ አቅም ይሆነዋል፣ ጉልበት ይሰጠዋል። ፖዘቲቭ ኢነርጂ የተባለው ያ እኮ ነው። ሌላ ግብስባስ የለው። ምንም ነገር እኮ ስናየው እንደዛው ነው። አሁን ለምሳሌ ኮምፒውተራችን የሚሆን የማይሆነውን ስንጭንበት እንዴት ነው ኦቨርሎድ ይሁንና የሚገባውን ያህል ሳይሰራ ይቀራል። ስለዚህ እኛም የሚሆን የማይሆኑ በአእምሯችን ውስጥ እንትና እንዲያርጉኝ እንትና እንዲሆነው ቆይ እንዲያረጋለሁ ቆይ እንዲያረጋታለሁ ምናምን ስንል ኦቨርሎድ አድርገነው እኛን በሚጎዳ ነገር ኦቨርሎድ አድርገነው እንደውም አመዛኙን አእምሯችን እየሰራ ነው የሚቀመጠው። ስለዚህ ያው ያንን የምንሞላውን ኔጌቲቭ ነገር ሁሉ ወደ ተግባር እየቀየረ እያመጣልን ራሳችንን በቃ አፈር ስንልስ በቃ ስንንደባለን እንድንኖር እናደርገዋለን ማለት ነው። ስለዚህ የመንፈስ ፍሬዎችን ፖዘቲቭ ኢነርጂዎችን በህይወታችን ፕራክቲስ እያደረግን ስኬታችንን በጣም 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 በአጭር ጊዜ ማምጣት እንችላለን። ሊያውም የአንድ ዘርፍ ስኬት ብቻ አይደለም፣ የገንዘብ ስኬት ብቻ አይደለም፣ የግንኙነት ስኬት ብቻ አይደለም፣ ወይም መንፈሳዊነት በጣም ትልቅ ለብቻው በቂ ነው። በእርግጥ ግን ሰዎች ስለሆነ እንፈተናለን፣ ማማረር ውስጥ እንገባለን። መንፈሳዊና ብዙዎች አሁን በመንፈሳዊነት እየተፈተኑ ትልልቅ አባቶች ራሱ በዓለም ጣጣ እየተፈተኑ የሚወድቁ ብዙ አሉ። ስለዚህ ከዛ ሁሉ መንገድ የሚያድነን እነዚህን የመንፈስ ፍሬዎች በደንብ ተረድተን በህይወታችን ላይ ፕራክቲስ ስናደርጋቸው ብቻ ነው። እነሱን ፕራክቲስ ስናደርግ በምድርም በሰማይ ኑሯችንን ህይወታችንን እየቀደስን ለእግዚአብሔር የተመቸን ሆነን የምንኖር ሰዎች እንሆናለን። አሁን ብዙ ጊዜ መስጠት እንደ አጉል ጅላጅልነት ምናምን ይታያል፣ ግን አይደለም። ያልተዘረጋ እጅ አይቀበልም። እንዲህ ያለ እጅ ሲጀመር ምንም መቀበል አይችልም። ቢመጣ እንዲህ መዘርጋት አለበት። ገባችሁ? ሳይንሱ ራሱ እንደዛ እያለ ነው። ስለዚህ ተሸውደናል። ስኬትን በጣም የሌለበት ቦታ ነበር ስንፈልገው የነበረው። ያለው እዚሁ እኛው ጋር ነው። እራሳችን ላይ መስራት በቃ የመንፈስ ፍሬዎችን ሊያውም ህሊናችንም ሰላማችንም ደስ አስቡት። በዚህ መንገድ ሄዳችሁ በዚህ መንገድ በቃ ንጹህ በሆነ በቃ ውስጥን ነፍስን ባለ መንገድ ተሄዶ የምንፈልገውን ምድራዊ ስኬት ማግኘት ደስ አይልም? ስለዚህ እሱ ላይ ነው መበርታት ያለብን። ለዛሬ ይህንን ነው የምላችሁ። አስቡበት። እናንተ ደግሞ ያላችሁ ሌላ የተለየ ሀሳብ ካላችሁ ኮመንት አድርጎ አሳውቁኝ። የሚጨምሩት ነገር ካለ አሳውቁኝ። የማትስማሙበት ነጥብ ካለ እንወያይበት እላለሁ። ኮመንት አርጉኝ፣ ሼር አርጉኝ፣ ሰብስክራይብ አርጉኝ። እንደነገርኳችሁ ከመንፈስ ፍሬዎች አንዱ ቸርነት፣ በጎነት እንደሆነ ተነጋግረናል። ስለዚህ በቸርነትና በበጎነት ኮመንት፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም ይጠቅማል ብላችሁ ካሰባችሁ ለሌሎችም እያስተላለፋችሁ አበረታቱኝ። አብረን ከፍ እንበል እላለሁ። አመሰግናለሁ። ክበሩልኝ።